ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም የተለያየ ብዛ ቋንቋ የተለያየ ብዛ ሃይማኖት ተሰናስለው ተሰናኝተው ተሰባጥረው በሚኖሩበት ሀገር ውስጥ አንዱ ሌላውን ሊጋፋ አይችልም። ተጣጥሞ መኖር ነው መፍትሄው። ካልተገፋፋን ሀገራችን በጣም ሰፊ ናት። ሀገር የሚያጠባው ጠብ ነው። ባልሆነ እነሳሳት ላይ ወጣቶች ባነሱት ላይ ስንት ምንወደው ወንድማችን አጣን፣ ስንት ምንፈልገው ቤታችን አጣን፣ ስንት ምንወደው ንብረታችን አጣን። ሰላም ምርት ነው። ሰላም እድገት ነው። ሰላም የሰው ልጅ ሀብት ማካበቻ ነው። ሰላም ተጎጂ የሆነውን የማህበረሰብ ክፍል በተደጋጋሚ በማግኘት በማወያየት ጉዳታቸውን በማንሳት እርቃቸው የአካባቢው ባህል ወግ በሚፈቅደው መሰረት የእርቅ ስነ ስርዓት ማድረግ ነው። እንግዲህ እዚህ ሁሉ መድረስ የተቻለው ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም። ሰው ዥንጉርጉር ሆኖ የተፈጠረው ዛሬ አይደለም። ይህ የፈጣሪ ሥራ ነው። በፍላጎቱና በምርጫው ቀይ፣ ጥቁር፣ አማራ፣ አገው፣ ኦሮሞ ሌላም ሆኖ የተፈጠረ የለም። ታዲያ ይህ ልዩነታችን የውበት እንጂ የጸብና የፍጅት ምክንያት ሊሆን ባልተገባ ነበር። የዚህ ፕሮግራም መነሻ በአማራ ክልል በአዊ ብሔረሰብ አስተዳደር በዚገምና በአየው ጓጉሳ ወረዳዎች በ2015 ዓ.ም መጨረሻ ወር የተከሰተው ግጭት ነው። በወቅቱ ተፈጥሮ የነበረው ግጭት በአዊ ብሔረሰብ አስተዳደር በዚገምና በአየው ጓጉሳ ወረዳዎች ለዘመናት አብሮ በኖረ ሕዝብ መካከል የሰላም መደፍረስ መፍጠሩና የብዙዎች እልቂት መነሻ እንደነበር የቅርብ ጊዜ ትውስታ ነው። ይህ ክስተት በብሔረሰብ አስተዳደሩ ሕዝብ ታሪክ ታይቶ የማይታወቅ ነው። በርካታ ቀውስም አስከትሏል። ዚገም እኮ አንድ ከተማ ሰፊ ከተማ አጥተናል። ይህን በማጣታችን ግን አፍረናል። አባቶች ባቋዩት እናንተም ባቋዩአችኋል። ባልሆኑ ወጣቶች ምንም ባላወቁት ወጣቶች የተነሳው ነገር ግን ያው ምድረ በዳ ያደርጋል። መፈናቀል በጣም አስከፊ ነው። ምክንያቱም አዛውንቶችና ሽማግሌዎችን ህፃናቶችን ሁሉ ይዘን ስንጓዝ በጣም የተንከራተት ነው። መንከራተት እትየሌለ ነው። በጣም አሳዛኝ ነገር ነው ያሳለፍነውና ለመናገርም ቃላት ያጥራል። 2 ሳምንት የሆናትን ወላድ ይዘን ሂደን ቻሃንቻ የሚባል ወንዝ አለ አቀበቱ አካባቢ ወጠን ራበይ ስትል ሰው የጣለውን እንጀራ ከመሬት አንስተን ሰጠናታል። ማይረሳ ትውስታ ማለት ነው። እሱን እንደገና በኮንጎ ጫማ ውሃ ስትል በኮንጎ ጫማ ሆነም ኮንጎ የለበሰ ሰው ተቀብለን ውሃ ቀርተን ሰጠናታል። በጣም አውርዶናል፣ በጣም አሳፍሮናል። ስለዚህ ይህንን ከ2 ዓመት ተምረን እንዲያው አይደለም ካሁን በኋላ ቀርቶ እንዲያው ለወደፊትም ሁሉ ጊዜም ቢሆን ጥፋት እንዳይደገም እንዳይሰራ መስራት ይጠበቅብናልና ይህ 2 ዓመት ትልቅ መምህራችን ነው፣ ትልቅ ትምህርት ቤታችን ነው። እስካሁን እቺን 2 ዓመት የኖርናት ኑሮ ያው ለማንም ፍጡር የማይሆን የማይበጅ ስራ ተሰርቷል። ስለዚህ ይብቃን ካሁን በኋላ። ናሴ 2015 ጀምሮ ነው ችግሩ የተፈጠረው። እስካሁን ደስታ ላይ ነው አይደለም ያለ ነው፣ በሐዘን ነው። እንግዲህ የማህበረሰብ ፈልጎ ወዶ ፈቅዶ ሳይሆን ከቀዩ የተፈናቀለው ሰላም በማይፈልጉ አካላት የተፈጠረ ነው። ይሄ ማህበረሰብ አየው ጓጉሳም ዚገም ወረዳ ላይም የነበረው የተፈናቀለው የ79153 ሰው ከራሱ አልፎ አምርቶ ለሌላው የኢትዮጵያ ክፍል ሲጭን ሲመግብ የኖረ ህዝብ ነው። ይሄ አካባቢ በጽንፈኛው ኃይል በርካታ መስቀልቅል የደረሰበት ሰው የተገደለበት ሀብት ንብረቱ የወደመበት የተፈናቀለበት ረጂ የሆነ ተረጂ የሆነበት እንደምታዩት ይሄ 7ቱም ትራንስፈርመር እንደተቃጠለው ከብርሃን ወደ ጨለማ የተመለሰበት ለልጆቹ ለወጣቱ ለአባወራ ለማወራ ለነፍሰ ጡሯ የመጣው የብልጽግና በረከት ትሩፋት የሆኑ አስፋልት የተስተጓጎለበት
እጅግ በርካታ ማህበራዊና ኢኮኖሚያዊ ድቀት የገጠመበት አካባቢ ነው። በአማራ ክልል በ2015 ዓ.ም መጨረሻ ወር የተቀሰቀሰውን ግጭት ምክንያት በማድረግ በአዊ ብሔረሰብ አስተዳደር በዚገምና በአየው ጓጉሳ ወረዳዎች ለዘመናት አብሮ በኖረ ሕዝብ ውስጥ ተፈጥሮ የነበረው የሰላም መደፍረስ በብሔረሰብ አስተዳደሩ ሕዝብ ታሪክ ታይቶ የማይታወቅና በጥቂት ግለሰቦች ተነሳስቶ በርካቶችን ለሞት ለሀብትና ንብረት ውድመትና ለመፈናቀል የዳረገ ጥቁር ታሪክ ሆኖ አልፏል። በ2014 ጀምሮ የምታዩት ነው። ይህ አካባቢ በውጊያ የወደመ ነው። ይሄም ያማዶም ያው ህዝብ የነበረበት ነው። የምታዩት ያማዶ በሙሉ የአካባቢም አሁን ሰው እየለቀቀ ወደ ከተማ ነው የገባው። ሳይሞት ሙተን ጫካ ውስጥ ገብተን ነው ዘመድ ያተን ስናለቅስ የኖር እንደዚህ መንግስት እያለ ግን እኛ ባልሆነ ትንኮሳ ላይ ባልሆነ እነሳሳ ላይ ወጣቶች ባነሱት ላይ ስንት ምንወደው ወንድማችን አጣን፣ ስንት ምንፈልገው ቤታችን አጣን፣ ስንት ምንወደው ንብረታችን አጣን። ማንም ያመጣ መዘዝ ሳይሆን እኛ ያመጣነው መዘዝ ምን ያህል አባቶችን እናቶችን እንዳንገላታና አላባድማው ከተለያየ ቦታ ሙተው እንደቀሩ ግን ማወቅ መቻል አለባቸው። ያያችሁት ከተማም ያው ወደ አመድነት የቀየረበት ሁኔታ ነው ያያችሁት። ያው ኤሌክትሪክ መብራቶች አመት አገልግሎት ሳይሰጡ 6 ወር አገልግሎት ሳይሰጡ ትራንስፎርሞች በሙሉ ወድመው ነው የሄዱት። ቴሌም ያው ወደ 64 ፓናል ፀሐይ ሶላር የሚሰራ ሲስተም ነበረ ተዘርፎ በሙሉ ሄዱ። አሁን ከ8 ሰዓት በኋላ አገልግሎቱ ያቆማል፣ አይሰጥም፣ ኔትወርኩ አይሰራም። ሌሎችም እንደዚሁ ጤና ተቋማት ወድመዋል፣ ትምህርት ቤቶችም ወድመዋል። ጠቡ ያስቀረብን ሀብት ንብረት እንደቀላል አይታይም። ምክንያቱም ዘንድሮ እንኳን በርበሬ ብቻ እንደው አሁን እንደው በቆሎ ምናምን ተውና በርበሬን ብቻ ስንት ቀርቶብናል። አሁን ትክክለኛ ሌባን፣ ነብሰ ገዳይን፣ ውሸታምን፣ አሉባልታም ያወጋውን ሁሉ አፈናፍነን ይዘን ለዚገም መስጠት፣ ዚገም ለኛ መስጠት፣ ከዛ በኋላ እኛ ሰላማችንን እናገኛለን። 2015 የጀመረው የሰላም እጦት እዚህ አካባቢ ላይ በጣም ከፍተኛ የሆነ ሀብት አጥተናል። ቤትም አጥተናል፣ ንብረት አጥተናል፣ የሰው ህይወትም አጥተናል። በጣም ብዙ ሀብት የህብረት ስራ ማህበራትን ያህል ትራክተርም አጥተናል። አጠቃላይ የቀበሌ ተቋማትን ማጠናል፣ አዳራሽ ማጠናል፣ ጤና ጣቢያ ማጠናል፣ ትምህርት ቤትን ማጠናል። ተፈናቅለን ያው ይቺ ምድር ማንም ሰው አልነበረባትም አምና ላይ። ዘንድሮ ሲታይ እንግዲህ የተሻለ ነው። ተለምኖ ተበላ። እዚህ ገም ላይ ታሪክ ተቀየረ። እዚህ ገም ምንድነው መገዳደል ይቁም ባካችሁ። እንደዚህ ገም ወረዳ እንግዲህ በተፈጠረው ችግር ያው በነበረው ከ2015 ጀምሮ በርካታ የተፈናቀሉበት አካባቢ ነው የነበረው። ባለፉት 2 ዓመታት በአማራ ብሔራዊ ክልላዊ መንግስት በሁሉም አካባቢዎች በተፈጠረው የጽንፈኝነት እንቅስቃሴ የኛም የአየው ጓጉሳ ወረዳ እንዲሁም አጎራባች ዚገም እና ከተለያዩ የብሔረሰብ አስተዳደር ወረዳዎች የገፈቱ ቀማሽ ሆነን ቆይተናል። ማህበራዊ አገልግሎት ሰጪ ተቋማት፣ ትምህርት ቤቶች፣ ጤና ተቋማት፣ የገበሬዎች ህብረት ስራ ማህበር ሙሉ ለሙሉ የወደመበት ሁኔታ ነው ያለው። ስለዚህ አሁን አገልግሎትን በቅርበት እንዲያገኙ እነዚህን አገልግሎት ሰጪ ተቋማትን የማስጠገን ስራ የማስጀመር ስራ ተጀምሯል። ብልጦች አካባቢያቸውን ሰላም አደረጉ። በብሔር አልተከፋፈሉም፣ በሃይማኖት አልተከፋፈሉም። ጊዜ የሸወዳቸው አካባቢዎች ምስቅልቅላቸው ወጦ የለመለመ ሰውነታቸው ከስቶ የሞላ ቤታቸው ፈርሶ ተቃጥሎ አንተ ትብስ እኔ ትብስ የሚባባለው ማህበራዊ እሴታቸው ተሸርሽሮ በጥርጣሬ በመገፋፋት እየተያዩ ጥቁር ታሪክ ተመዘገበ። ይህንን ከዚህም በላይ ማስረዳት ሊቻል ይችል ይሆናል፣ ግን ለቀባሪ ማርዳት ነው። ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም። ከችግሩ መፈጠር በኋላ የትናንቱን የአብሮነት ታሪክ ለማስቀጠል እንዲሁም ሰላምን ለማረጋገጥ ሥራዎች ተጠናክረው ቀጠሉ። በብሔረሰብ አስተዳደሩ የተፈናቃይ አስመላሽ ኮሚቴ በማቋቋም የተፈጠረው ችግር እንዲቀረፍ ከሁለቱም ወረዳ አስተዳደሮች ጋር በጋራ በመቀናጀት በርካታ ሥራዎች ተሰርተዋል። ቻግኒም ተነጋግረናል፣ ኦዲትም ተነጋግረናል፣ በተለያየ ቦታ ተነጋግረናል። ከዚህ በኋላ ግን ራሳችንን መቋቋም ራሳችንን መከላከል መቻል አለብን። ሲቸግረን ነው ፊት የሚወጣ ነው እንጂ አሁንም እናንተ ጋር ነው ምን ሞተው። ስለዚህ
አንፈልግም፣ ይበቃናል፣ ወንድሞቻችን ተቀበሉን፣ ወንድሞቻችሁ ነን፣ እህቶቻችን ወንድሞቻችን ናችሁ፣ አንድ እንሁን፣ እንደው ለሃችሁ የዛሬውን እርቅ የማይፈርስ የማይጓሽ እድሜ የሚቀጥል ያርግልን። አመሰግናለሁ። ሰላም ምርት ነው። ሰላም እድገት ነው። ሰላም የሰው ልጅ ሀብት ማካበቻ ነው። ሰላም የሰላም ዋጋ የለውም። እዚህ ነው ብለህ አደካው እዚህ ላይ ይቆርማል የሚባል የለውም። ይሄ እንኳን ሌላ አባቶቻችን ምን ይላሉ? ፍቅር ብላጊ ነው፣ ጠብ ድርቅ ነው ይላሉ። ስለዚህ ይሄ ጠብ ለኛ ድርቅ ሆኖ ነው አሁን ለ2 ዓመት በተለያዩ ልጆች በሌባ የተነሳ ነው። መሞትም ካለባችሁ እኛ ጋር ምን ሞት እናንተን ብቻ አይደለም ይገል ሰው እኛ ጋር እኛ አብረን እናንተ ጋር እንሞታለን። የት ሀገር የምትሸሹ እባካችሁ ተመልሱን። ልባችሁ እኛ ጋር ይሁን እባካችሁ። አሁን እኛ ጽንፈኛን የኛ ጽንፈኛ ሊኖር ይችላል። ጽንፈኛ ድንበርም ሃይማኖትም የለውም ተብሏል። እውነት የለውም። የኛን ጽንፈኛ እናንተን ጽንፈኛ በጋራ ምን ታገል? ይሄን በድምጽ ግለጽልን። በጋራ እንዲህ አይነት ማህበረሰብ ውስጥ ያሉ ችግሮች ማህበረሰባዊ ችግሮች የሚፈቱት በራሱ በማህበረሰቡ ባህል ስለሆነ ይሄንና ወግ ባህል ፍቱን መድኃኒት መሆኑን ጠንቅቀን ስለምናውቅ አቅደን ከታች እስከ ላይ ድረስ ተናበን ተደጋግፈን የሀገር ሽማግሌዎችን ከፊት ሆነው ማህበረሰቡን እንዲያረጋጉ እንዲያወያዩ በማህበረሰቡ ውስጥ የተፈጠረውን ችግር በዋነኝነት ነቅለው እንዲያወጡ ስናደርግ ቆይተናል። ወንጀሉን የፈጸመው ማን ነው በሚል ልዩነት ፈጣሪ የሆኑ ምክንያቶች መፈለግ የለባቸው። ይህን ግንዛቤን ፈጥረናል። የመጀመሪያው ማለት ነው። ለበርካታ ጊዜ ተከታታይ መድረኮች በማህበረሰቡ ላይ የመተማመን ስራ ተሰርቷል። በትክክልም ማህበረሰቡ ይህንን ቀድሞም ያውቃል። ሆኖም ግን ተመልሶ ወደ ቀየው ሲገባ አስተማማኝና ዘላቂ ሰላም ያለበት ተመልሶ ማይፈናቀል መሆን መቻል ስላለበት ይህንን የመተማመን ስራ ሰርተን አስፈላጊ ሎጂስቲክሶች እንዲሟሉ ጭምር በማድረግ ሂደት ስንሰራ ቆይተናል። ጊዜው ዛሬ ሆኖ እንግዲህ በእንደዚህ አይነት መልኩ ተፈናቃይ ወደ ቀዩ ገብቶ እየሰራ ነው። ይሄ የጽንፈኝነት አመለካከት በሽታ ነው፣ መታከም አለበት። ሕክምናው ደግሞ ጉዳዩን ተገንዝቦ በጋራ መቆም ነው፣ በአንድነት መቆም ነው፣ በወንድማማችነት መኖር ነው፣ በጋራ መልማት ነው፣ በጋራ ማደግ ነው። መሀላችሁ ላይ እንደዚህ አይነቱ ስንጥር አለማስገባት ነው። የክፋት ሐሳብን አለመደገፍ ነው። መገዳደልን፣ ማፈናቀልን፣ ይሄ ጠባጫሪነትን፣ ጠመንጀኝነትን መጥላት ነው። የራስን ችግር በራስ ለመፍታት ብሔረሰብ አስተዳደሩ በዋና አስተዳዳሪው ቴዎድሮስ እንዳለው የሚመራ የተፈናቃይ አስመላሽ ኮሚቴና የሀብት አሰባሳቢ ኮሚቴዎች በፍጥነት ተቋቁመው ወደ ስራ ተገባ። እነዚህን የተፈናቀሉ ህዝቦች እንዴት አድርገን እናቋቁም ሚል እቅድ አወረድን። እቅዱ በአጋጣሚ ለተለያየ ቦታ ነው፣ ወረዳዎችን ጭምር ያቀደ ከተማ አስተዳደሮችን ያቀፈ እቅድ አቀድና እንዴት መሰብሰብ እንደምንችል የት ገቢ መሰብሰብ እንደምንችል ተፈናቃዮችን እንዴት ማቋቋም እንደምንችል ለችግራቸው ደግሞ እንዴት መድረስ እንዳለብን ኮሚቴ አቋቋምን። በኮሚቴ ውስጥ በተለይ የተቋቋመው ኮሚቴ በተለያየ ስራ ዘርፍ ላይ የተሰማራ ነው። እንደ አመችነቱ አንደኛ ከፋይናንስን ሊመሩ ወይም ሊያግዙ ሊደግፉ የሚችሉ ሰዎች እንዴት አድርገን ወይም ደግሞ ድርጅቶች እንዴት አድርገን ገቢን ሰብስብ ነው። በሌላ መንገድ ደግሞ እነዚህ የተፈናቀሉ ህዝቦች የተለያየ እርዳታ ደግሞ እንዴት ማግኘት እንዳለባቸው የአልባሳት እርዳታ፣ የመድኃኒት እርዳታ እንዲሁም የማዳበሪያ ዘር ምርጥ ዘር ጭምር እንዲያገኙ አቀደን የሰራ ነው። ማህበረሰቡ ውስጥ ውድመት ደርሷል። የሰው ህይወት ተቀጥፏል። ከዚህ ማህበረሰቡ ውስጥ እንዴት ነው የምንሰራው ብለን እቅድ አውጥተን የቀዳሚ ሽማግሌዎችን አካባቢ ላይ ያሉትን በማስመረጥ ሃይማኖት መሪዎችን፣ ሌሎችም እዚህ አካባቢ ተጽዕኖ የሚፈጥሩትን ህብረተሰቦችን በግለሰብ ደረጃ በእያንዳንዱ በክርስትና ሃይማኖት፣ በእስልምና ሃይማኖት ያሉትን ሃይማኖት መሪዎችን በመያዝ እዚህ ችግር ውስጥ እንዴት ነው መመለስ ያለብን ብለን አንደኛ መረጃዎችን የተፈናቀሉትን ለማየት ነው የሞከርነው። ቀጥሎ እዚያው ባለው ማህበረሰብ ውስጥ ይህንን እንዴት ነው መቀልበስ ምንችለው
ወደ ቀየው እንዲመለስ ምን እንስራ ብለን የተጎዳውን ማህበረሰብ በመለየት የማግባባት የህዝብ ግንኙነት ስራ ነው የሰራ ነው። ከህዝብ ግንኙነት ስራዎች ውስጥ እውነት ለመናገር አሁን ባለነው ሁኔታ ሲታይ ቀላል ይመስላል። አንድም ማህበረሰብ ቀየው ላይ አልነበረበትም፣ ቤቱ ወድሟል፣ የሰው ህይወት ጠፍቷል። በርካታ ችግር ባለበት በድፍረት ከገደሉን ይግደሉን ብለን ህዝብን በማመን የሰራነው ስራ እውነት ለመናገር ለህሊና እርካታ አግኝተናል። እንደሚታወቀው ያው ጽንፈኝነት በተለያዩ የክልላችን አካባቢዎች ብለውም የሀገራችን አካባቢዎች ማህበረሰቡን ለመፈናቀል ዳርጓል። ይህም በመሆኑ ምክንያት ይህንን መፈናቀል ትኩረት ሰጥቶ መንግስትም እየሰራ ያለበት ሁኔታ ስላለ የክልሉ አደጋ መከላከል የክልሉ መንግስት እየደገፈን ያለበት ሁኔታ ነው ያለው። የብሔረሰብ አስተዳደሩም ኮሚቴ አዋቅሮ እየሰራ ነው ያለው። ወረዳ አስተዳደሮች የተለያዩ ኮሚቴዎችን አዋቅሮ ህዝቡ ባለቤት ሆነው የዚገም ህዝብ ተፈናቃዮች ይምጡልን በማለት በፍቅር ጓጉቶ ሲጠብቅ የነበረበት ሁኔታ ነው ያለው። ይህም በመሆኑ ምክንያት እንግዲህ አጠቃላይ የዚህ ድምር ውጤት ተፈናቃዩን ወደ ቀዬ የማስገባት ስራ ነው። ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ። ሰው ዛሬ አይደለም በሃይማኖትና በቋንቋ ዥንጉርጉር ሆኖ የተፈጠረው። ይህን ለዘመናት ተዛምዶና ተጋምዶ የኖረን ማህበረሰብ ወደ ግጭት መውሰድ ደግሞ ውጤቱ ሁሉንም የሚጎዳ እልቂትን የሚያስከትል በመሆኑ ሁሉም ተቻችለውና አንድነታቸውን አጠናክረው እንዲኖሩ ማድረግ የተገባ ነው። ብሔረሰብ አስተዳደሩ የተፈናቃይ አስመላሽ ኮሚቴ በማቋቋም የተፈጠረው ችግር እንዲቀረፍ ከሁለቱም ወረዳ አስተዳደሮች ጋር በጋራ በመቀናጀት በርካታ ስራዎች ተሰርተዋል። በምንም በማናውቀው ፖለቲካ ነጋዴዎች በከፈቱት ጦርነት ብዙ ወንድማማቾችን ልክ እንደ ተላት ፈረጀ ያስፈረጀ ነገር ነበረ። ይህንም አሁን ብሔረሰብ ዞን ዋና አስተዳዳሪ በአቶ ቴዎድሮስ አማካይነት ሽማግሌዎችን በየወረዳው በየቀበሌው በየእምነቱ በማስመረጥ እስከ ዞን ድረስ ጠርተው እዚህ ላይ ተወያይተን ከዛ በኋላ በየወረዳው ቻግኒ፣ ዚገም፣ አዮህ እስከ ወዲት ታንበላ ድረስ ያለው አጠቃላይ ሽማግሌ ከየብሔሩ ከየእምነቱ ተሰብስበን እየተወያየን እንግዲህ ይህ ነገር በምን መፍታት አለብን የሚለው ነገር እየተወያየን የተወሰነ አንጻራዊ ሰላም ታይቷል። ትክክል። ከዚህ በፊት ባለማግባባት ነገር ተነስተው ነበር። ጉምዝም አዊም ጋር ተለያይተን ለብቻ ተቆራርጠን ሄደን ነበር። አሁን ህዝብ ምን ለማሳሰብ ይቻላል። ከዞንም የመጣው አመራር ከወረዳም የመጣው አመራር አንድ ላበት ሰጥቶ የኛውን አስተካክለው አንድ ላይ ኖረን እንደፊት ተከፋፍለን በልተን አንድ ላይ ሰርተን እንድንጠቅም ለዚያ ነው ቀዳችን መጠና አሁን ያለው ሀሳብ ከዞን አመራርም ለማዳመጥ የመጣ የወጡ ወንድሞቻችን ካሉ ሲሆን እያስገባን ብለን እኛ አሁን የያዝ ነው አስገብተናል። አሁን የወጡም ካሉ መክረን እንደማያዋጣ ቀጣይ ሞት እንደሚጠብቃቸው እንደማያዋጣቸው አድርገን አስገብት በጉያችን አድርገን ለወደፊቱ ዘላቂ ልማት ዘላቂ ትምህርት እንድናገኝና የብልጽግናን መርህ ተቀበለን እንድናስፋፋ ነው ምኞታችን። ከእንግዲህ አብሮነትን የጋራ እንቀጥላለን አብሮን እንኖራለን ብለን እናስባለን። ከዚህ በፊትም ከ2015 ከ2016 እስከ መጨረሻው ድረስ እዚህ አካባቢ ላይ የአማራውም ተናጋሪ የአገውም ተናጋሪ አልነበረ። አሁን ላይ ግን ተደጋጋሚ እርቀ ሰላም በወረደው አንጻራዊ ሰላም አግኝተን የጋራ ገበያን የጋራ አብሮ እየኖርን ያለ ነውና በጓንጓ ወረዳና በዚገም ወረዳ አጎራባች ቀበሌዎች ላይ ለረጅም ጊዜ የነበሩ አለመግባባቶችን በተውጣጣ የሀገር ሽማግሌ፣ የወረዳ አመራር፣ የሃይማኖት አባት በሌሎችም በሚመለከታቸው አካላት በጋራ አድርገን እርቅ እየፈጸሙ ነው ያሉት። ከዚህ ቀደም ለረጅም ጊዜ አብሮ የኖረውን ማህበረሰብ አብሮ እንዲቀጥል እንዲግባባ የማድረግ ስራ ሰፊ ስራ ለመስራት ነው እየተዘጋጀን ያለ ነው። በዚህም የጸጥታ መዋቅሩ ቃል እየገባ ነው ያለው ማለት ነው። በተሰራ ከፍተኛ የሆነ የህዝብ ግንኙነት ስራ በርካታ የውይይት መድረኮችን በእንጅባራ ማዕከል፣ በጎሃ ማዕከል፣ ቻግኒ ላይ፣ አንበላ ላይ፣ አዘና ላይ፣ እሁዲት ሳይቀር እነዚህ ማዕከላት ላይ ተጎጂ የሆነውን የማህበረሰብ ክፍል በተደጋጋሚ በማግኘት በማወያየት ጉዳታቸውን በማንሳት እርቃቸው የአካባቢው ባህል ወግ በሚፈቅደው መሰረት የእርቅ ስነ ስርዓት በማድረግ ነው እንግዲህ እዚህ ሁሉ መድረስ የተቻለው።
ትላንት በስቲያ የኖራችሁትን መልካም ህይወት ትላንት አበላሽታችኋል። ትላንትን ለመካስ ዛሬም በጥሩ ሁኔታ ለመኖርና የነገ የጋራ ጥቅማችሁን፣ የጋራ አብሮነታችሁን፣ የጋራ ህይወታችሁን፣ የጋራ ልማታችሁን ለማጎልበት ለማሳለጥ ዛሬ ቆም ብሎ ማሰብ ይገባል። አባቶቻችን፣ ወንድሞቻችን የራስን ችግር በራስ ለመፍታት ብሔረሰብ አስተዳደሩ በዋና አስተዳዳሪው ቴዎድሮስ እንዳለው የሚመራ የተፈናቃይ አስመላሽ ኮሚቴና የሀብት አሰባሰብ ኮሚቴ በፍጥነት አቋቁሞ ወደ ሥራ ተገባ። የተፈጠረው ችግር እንዲቀረፍም ከሁለቱም ወረዳ አስተዳደሮች ጋር በጋራ በመቀናጀት በርካታ ሥራዎች መሰራት ጀመሩ። በኮሚቴዎች በሀገር ሽማግሌዎችና በሰላም ወዳዱ ሕዝብ ቆራጥነት የሰላም ወጋገኑ መታየት ሲጀምር እነዚያ እንኳን ለራሳቸው ሌላውን በመመገብ የሚታወቁት የአየው ጓጉሳና የዚገም ወረዳ ታታሪ ነዋሪዎች ወደ ቀያቸው መመለስ ጀምረዋል። አሁን ያለንበት ሁኔታ የተሻለ ነው። ከሰው ቦታ ለቀን ከራሳችን ቦታ መግባቱም ማስደሳች ነገር ነውና ጥሩ መብላት፣ ጥሩ መጠጣት፣ ጥሩ ምኝታ ባይኖርም ቦታ ከባድ ነውና አገር መኩሪያ ነውና በአገራችን ላይ ገብተን ደግሞ ያለውን ነገር ወደ ልማታችን ዙረን አሁን በቂውን ነገር ሰጥተውን አሁን ያለውን ነገር እየሞከርን ነው ያለ ነው። በጣም አቀባበሉ ማርና ወተት ነው። አቀባበሉ ተሳትፎም ማርና ወተት ነው። ምንም የጎደለ ነገር የለም። ቢጎሉም አንድ ነገር ቢጎሉም ነው በሂደት ተስተካከላሉ ነው። ተገመጣን ጀምረናል። 2 ሳምንት 3 ሳምንት ይሆነን ነው። እንክብካቤው በጣም ደስ ያሰኛል። እስካሁን ባለው ቆይታ ያው እንግዲህ እንደምታዩት ለውስን ጊዜ ተለያይቶ የነበረ ማህበረሰብ ተገናኝተን ያው የድሮውን ልምድ እንግዲህ እየቀጠለ ነው ያለ ማለት ነው። አሁን ይህንን እያደረግን ማመስገን የምንፈልገው አሁን በደረጃ ያሉትን አመራሮች ከዞን ከወረዳ አመራር እስካሁን እኛ ጋር ናቸው ያሉት። እንግዲህ አንዱ ሌባ፣ አንዱ አዋሻኪ፣ አንዱ አዋሳጅ ሲሆን እንግዲህ ምላጭ አስረገጠን ካስረገጠን በኋላ አሁን ዙሮ የተፈጠረው ልክ አሁን ዛሬ አሁን የተፈጠረው እንደ ድሮ ነው። ይገርም ነገር ዛሬ እንደው ዱቅመው በሰዓቱ በጋራ የበላነው እንኳን አሁን ሰሞን በጣም ያስገርማል። አሁን ራሱ እንኳን አሁን ይሄ ልክ የድሮ አመላለስ ንፋሱ በራሳችን ነፈሰ። አልহামዱሊላህ ቦታችን ገብተን ማለት። በመቀጠል እርቀ ሰላም ብቻውን በቂ አይደለም። ተፈናቃዮችን ወደ ቀያቸው መልሶ ማቋቋም። በዚች ሀገር ላይ ገፊና ተገፊ ተባብሎ መኖር አይቻልም። እጣ ፋንታችን በነበርንበት እንዳለንበት መቀጠል ነው። እዚህ አካባቢ ማህበረሰብ ያለው እንደነበረው ይኖራል። አዲስ አልተጨመረባችሁም። አንዱ ሌላውን አያፈናቅልም። ማድረግ ያለብንን በምግብም በሌሎችም ድጋፎች ካሉ እነሱን ወስደን ተነጋግረን የምንችለውን ተጋግዘን እናደርጋለን። ማህበረሰባችንንም አስተባብረን ሌሎች አማራጮችንም እንትን ብለን ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም። በቀል ችግርን ከማባባስ ውጭ ሰላም አያመጣም። በመሆኑም የተፈጠረውን የጸጥታ ችግር ለመቅረፍና የሕዝቡን ሰላም ወደ ነበረበት ለመመለስ በርካታ የብሔረሰብ አስተዳደሩ ሕዝብ ርብርብ አድርጓል። ከተፈናቀሉ ወገኖች የተመረጡ የሀገር ሽማግሌዎችም የጥላቻን ቀንበር ይዘው ሊያፋጁን የሚሯሯጡትን ጥግ ማስያዝ ይኖርብናል በማለት ሰላም እንዲመጣ አበክረው ሰርተዋል። ሽማግሌዎች የሰሩት ስራ ከዞን ተፈናቃይ አስመላሽ ኮሚቴ እና አቶ በላይነህ ወንድም የሰሩት ስራ ችግሩ ከተፈጠረ ጀምሮ እስካሁን በተለያየ ቦታ መድረክ ፈጥረው ለዚህ ያደረሱ እነሱ ናቸው። በየሳምንቱ እንገናኛለን። ቀጠሮ ፕሮግራም እያዝነ ቤተ ክርስቲያን ላይ እየተገናኘን ስብሰባ ቀን የወሰነ ሽማግሌዎች ከሁለቱም እምነት ከሁለቱም ቋንቋ አንድ ላይ እንወያያለን። ህብረተሰቡን ደግሞ ሽማግሌዎች በየአካባቢው እየሰበሰብን ያለውን ወጣት የመምከር ስራ ነው እየሰራን ያለ ነው። የሀገር ሽማግሌው እግርግሩን እየተከተለ ለጠብ ግጭት ይሆናል ብሎ የሚያስባቸውን ነገሮች እየተከታተለ ነው የሚያጠፋው። አይሰለችም። ልክ እንደ ቋሚ ስራ አሁን የኛ የሀገር ሽማግሌ ያለ ጥምሩን አንዱ ነኝ፣ ሰብሳቢ ነኝ። ያን ነገር ሳንቅ ጓደኞችን እያስቸገርኩ መደበኛ ስራቸውን ስራ አስፈትቼ ያን ነገር ስፈታ ነው የቆየው እስካሁን። አልፎ ተርፎ እዚህ ብቻም አይደለም፣ በርግጥ ወደዚህ ከመረዳም እየመጣው ይሄን ነገር ሸመግላለሁ። እኛ እየታገልን ያለ ነው በሰላማዊ መንገድ በእርቅ እንዲፈታ። አሁን ብዙዎች ተፈናቅለዋል። እናቶች በየሜዳው እየወለዱ ነው።
አባቶች በየሜዳው ወድቀዋል። ይሄ መፈናቀል በጣም ሰብአዊና ቁሳዊ ጉዳት አድርሷል። ስለዚህ አሁን ይህን እንዴት አድርገን እናስቀር ነው። መንግስት ህግ በማስከበር ብቻ አይደለም ሰላም የሚመጣው። ሰላም የሚመጣው በውይይት የተፈናቀሉትንም ደግሞ ምን ባሳችሁ ምን አረጋችሁ እያል በሰላማዊ መንገድ እንፍታው ነው አሁን እኛ የመጣንበት ዓላማ። እኛ በሽምግልናም ቢሆን በምንም ይሁን በሞት ላይ እየተረማመድንም ቢሆን ሽምግልናውን እንቀጥላለን። የዛሬ ምናልባት መድረኩ ትልቅ መድረክ ነው፣ ለአንድና ለመጨረሻ የሚሰራ መድረክ ነው ብዬ ራሴን እምነት እወስዳለሁ። ምናልባት እንግዲህ ከዚያ ፈንግጦ የሚወጣ ኃይል ካለ መንግስትም እንደ መንግስት ማህበረሰቡ እንደ ማህበረሰብ የሚወስደውን እርምጃ ይወስዳል። ይህ ሙሉ እምነታችን ነው። ካሁን በኋላ መሸጠበት ሽምግልና የሚለው ነገር ላይሰራ ይችላል። ካሁን በኋላ የመጨረሻ ሽምግልና ይሆናል ብዬ አስባለሁ። ዘርዝሬ ማልጨርሰው እጅግ በጣም ግዙፍ የሆነ ስራ ነው የሰራ ነው። ስራ ስንሰራ ያጋጠሙን እውነት ለመናገር ምንበላው ምንቀምሰው ነገር ሲጠፋ ዶክማን በልተን ምንም አሁን ባለነው ዝም ብሎ ቀላል የተመቻቸ ይመስላል ብታዩት። ምንም ባልነበረበት ዶክማን በልተን የወንዝ ውሃ ጠጠን ነው ለዚህ ማህበረሰብ። አሁን ማህበረሰቡ ለኛ ያለው ምስጋና ቀላል አይደለም። ከምንም በላይ በፈጣሪም ጭምር ጽድቅ ይሆናል የማምንበት በዚህ ስራ እስካሁን ብዙ ጊዜ ለመንግስት ላይ ሰርቻለሁ። ግን ይህን በመስራቴ እኔም ኮሚቴውም የተደሰተበት ቀላል ስራ አይደለም። በዚህ በማህበረሰብ የተፈናቀለውን በመመለስ የጸጥታ ችግሩ ሁሉንም ማህበረሰብ አፈናቅሏል። ሁሉንም ማህበረሰብ ጎድቷል። ከሁሉም ማህበረሰብ ሰብአዊና ቁሳዊ ጉዳት ደርሷል። ያንዱ ጉዳት ያንዳችን የሌላችን ጉዳት ነው። ያንዳችን ጉዳት የሁላችን ጉዳት ነው። ያንዳችን ህመም የሁላችን ህመም ነው። ስለዚህ የተፈጠረው ይሄ ከሆነ መፍትሄው ምንድነው የሚለውን ደግሞ በደንብ ልብ ብሎ ማስተዋል ማዳመጥ ይገባል። የመፍትሄ አካል ህዝብ ነው። ከህዝብ በላይ መፍትሄ የለም። ከህዝብ በላይ አቅም የለም። ከህዝብ በላይ ሰላም የለም። ተጎጂ ወገኖች ወደ ቀያቸው እንዲመለሱ በተደረገው ጥረትም አብረው ለዘመናት የኖሩ የአካባቢው ማህበረሰብ ከዕለት ጉርስ እስከ ሀብት ንብረት መስጠት ችለዋል። በዚህ ሊደገም በማይገባው አስከፊ ክስተት ወቅትም አብሮነታቸውን በተግባር አሳይተዋል። የዞኑ አመራር፣ የወረዳው አመራር፣ ታች ያለው አመራር አብሮኛ ጋር ወጣ ወረድ ኬንዳውን ጥሎ አብሮኛ ጋር ወጣ ወረድ እንጀራውን እየተሸከመ ጠላ ሳይቀር እየተሸከመ እያመጣ እኔ ለራሱ ጠበኛችን ማን ነው ቤቱን ያቃጠለው ማን ነው እስከማለት ደርሻለሁ። በየቀበሌው እንጀራ ተሸክሞ በቀን 4000 እንጀራ ይመጣል፣ በ3000 እንጀራ ይመጣል በየቀኑ ማለት ነው። በዚህ አግባብ ከታች ጀምሮ እያንዳንዱ ቀበሌ ፕሮግራም ተይዞ እንጀራ እየተሸከመ እህልም አሁን 20 ኪሎ በየሰፈሩ እየተሰበሰበ ነው ያለውና በዚህ ደረጃ ወንድሞቻችን እንኳን ደህና መጣችሁ ብሎ ለወገን ደራሽ ወገን ነው ብሎ ህዝቡም በፍቅር በአብሮነት ደስ ብሎ ተቀብሎ እንትን ያለ ያለው አመራሩ የእንጅባራ ከተማ የመንግስት ሰራተኛ ከፍተኛ ብር ነው የሰጠ ካለው መንግስት ሰራተኛው እንግዲህ ከኑሮ ውድነቱ ጋር ተያይዞ ችግር አለበት ምንልን ግን ካለው ለተራበው ወንድሜ ለዚያ ትርፍ አምራች ህዝቤ ልደርስለት ይገባል ብሎ ድርሻውን ተወጥቷል። የነጋዴው ማህበረሰብ ያልሰጠው ያለውን ሱቅ ስንሄድ ወይም ደግሞ ኮሚቴው በየደረጃው ያለው ኮሚቴ ሲሄድ ምስማር ያለው ምስማር ይሰጣል፣ ቆርቆሮ ያለው ቆርቆሮ ይሰጣል። ለምሳሌ ማደያዎች በሙሉ የነዳጅ ነው የሰጠው። የአድማስ ዩኒየን ትራክተር ሰጠ እርሻ እንዲታረስላቸው አርሶ አደሩ እርሻው እንዲያሳርስ ነዳጅ ማደያዎች ላይ ነዳጅ አሰባሰብን። ትራክተር ከአድማስ ዩኒየንና የተደራጁ ወጣቶች ትራክተር ያላቸው አሉ በነጻ ሰጡ። ከዚህ ጋር እያያዝንና ነዳጅ ደግሞ ከዚህ እየሄደ እርሻው እንዲታረስላቸው አደረግን። ሰው በያለበት ነው ያገዘን በራሱ ባለው ሀብት። 2 ዓመት ከቀየው ርቆ የቆየ ማህበረሰብ ነውና ሲገባ የሚቀምሰው የሚበላው የሚጠጣው የለውም በማለት በጎጥ በመከፋፈል ቡና ሳይቀር የጎደላቸውን እቃ በማሟላት ምግብ በማመላለስ በወረፋ በመመገብ ህብረተሰቡ ወደ ቀየው ከገባ በኋላ ጸንቶ እንዲኖር ለማድረግ የተሰራው ስራ እንደው ማህበረሰቡ የሰራውን ስራ በጣም እውቅና ሊሰጠውና ሊመሰገን የሚገባ ነው። የዞን አስተዳደሩም ያደረገውና የክልሉ መንግስት ያደረገው ጥረት እውነት ለመናገር በጣም ከፍተኛ ነው። አደጋ መከላከል እና ምግብ ዋስትና ጽህፈት ቤቱም የዞኑ ከፍተኛ ጥረት ያደርጋል። የተፈናቃይ ኮሚቴ ተፈናቃይ አሰባሳቢ ኮሚቴም ጭምር አለ በዞን ደረጃ የተዋቀረ እሱም በየጊዜው እየመጣ ይደግፋል። የሚፈጠሩ ችግሮችን በእለት እለት እንዲፈቱ ጥረት ያደርጋል። አብሮ ተቻችሎ ተደጋግፎ የቤት ቁሳቁስ ያሟላ ያለው
ያልተፈናቀለው ከሙስሊም ማህበረሰብም ያልተፈናቀለው ከአገውኛ ተናጋሪ ማህበረሰብ እየሰራ ያለው ስራ ያስደስታል። ቦታው ላይ ሆናችሁ ስታዩ ብቻ ነው። አሁን እኛ በመንናገረው እውነት እንደነበረ ማህበረሰብ ነው ወይ ይህን ያህል ትርክት ሲወራ የነበረበት ብላችሁ ብታዩት እነሱ በአንደበት ሊያረጋግጡ ይችላሉ። የተፈናቃይ አስመላሽ ኮሚቴዎችም ችግሩ በተፈጠረባቸው የሁለቱም ወረዳ ቀበሌዎች ውሎ አዳራቸውን በማድረግ ታሪክ የማይረሳው መልካም ሥራ ሰርተዋል። ሰላም እንዲፈጠር ሕዝቡን የማረጋጋት የማወያየትና ዕርቀ ሰላም እንዲያወርድ የማድረግ ሥራ ትኩረት ተሰጥቶ በመሰራቱ ተፈናቅለው የነበሩ ዜጎች ወደሚወዱት ቀያቸው ተመልሰዋል። በርካታ መድረኮችን በየአካባቢው ስንፈጥር የነበርነውን ዘንድሮ መጨረሻ ላይ ዕርቀ ሰላም ተፈጥሮ የዕርቀ ሰላም ስነ ስርዓት ተደርጎ ባለፈው ዕርቀ ሰላም ተደርጎ ከተዘጋ በኋላ ከዛ ወዲህ ጊዜያዊ መጠለያ ካምፕ በመስራት ወደ 7197 በላይ ቤተሰብ አባላት እንዲመለሱ ማድረግ ችለናል። ይሄ በቅርብ ጊዜ የተሰራ በ2 ሳምንት ውስጥ በ14 በ15 ቀናት ውስጥ የተሰራ ስራ ነው። ይሄን ብሔረሰብ አስተዳደሩ ተነሳሽነት ወስዶ ሚያዝያ 2016 ጀምሮ የተፈናቃይ አስመላሽ ኮሚቴ በማቋቋምና ተቋሙ ጋር በመተባበር የነበሩ ሰዎች አካባቢያቸውን ለቀው ወጥተው የነበሩ ሰዎች ወደ አካባቢያቸው ተመልሰው አርሰው እንዲከርሙ ተደርጓል። ለዚህም በርካታ ድጋፍ ተደርጓል። አሁን የጀመርነው በተገዳደለው ግራቀኝ የማስማማት ስራ ሰርተናል። በወደመው ንብረትም አብሮ እንዲደጋገፍ በሁሉም በአገውኛ ተናጋሪም በአማርኛ ተናጋሪም የደረሰውን ውድመት ተደጋግፎ ተሳስሮ ቂም ላይይዝ እኔ ማህበረሰቡ ከዚህ በኋላ ከዚህ ችግር የተማረበት ስለሆነ ይደገማል ብዬ አላስብም። እየሆነ ያለውም አሁን እሱ ነው። የፈለገ የተቃወሰ ጊዜ ቢመጣ ህዝብ በአብሮነቱ እስከ ጸና ድረስ አንዱ ለሌላው ጥላ ከለላው ነው። አንዱ ለሌላው ውበቱ ነው። አንዱ ለሌላው ዋስጠበቃው ነው። እዚህ አካባቢ አስተማማኝና ዘላቂ ሰላም ይምጣ ተብሎ የሚባል ከሆነ ለእናንተ የሚያውቅ ከእናንተ በላይ ማንም የለም። እኔ አውቅላችኋለሁ እያለ እጅ እያስገባ እጅ እያስረዘመ እንድትለያዩ እናንተ ስትለያዩ፣ ስትጋጩ፣ ስትፈናቀሉ የራሱን የግለሰብም ሆነ የስብስብን ተገቢ ያልሆነ ፍላጎት ለማሳካት የሚደረገውን አሻጥር ማንም እንዳያራግፍባችሁ እናንተ ለራሳችሁ ታውቃላችሁ። ወደ ግጭት የሚወስድ ነገር አምረራችሁ ጥሉ፣ አይጠቅምም። ወንድማማችነትን የሚሸረሽርን አስተሳሰብ አትቀበሉ። ሙስሊሙም፣ አማራውም፣ ኦርቶዶክሱም ሌላውም እምነት በጋራ የኖርበት አገር ነው ይሄ አገር። ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም። በ2017 ዓ.ም እነዚያ ትርፍ አምራች አካባቢዎች ሰብል አምርተው እንዲከርሙ ለማድረግ አድማስ ዩኒየን የትራክተር ድጋፍና በዘላቂነት እንዲቋቋሙ ለማድረግ የቁሳቁስ ድጋፍም አድርጓል። አድማስ ዩኒየን ራሱ እነ መሰረት ወርቄ ድረስ መጥተው እዚህም ጭምር ቢበላሽ የመኪናው ትራክተር ብሎ ጄኔተሩን ሁላ ይዘው መጥተው እዚህ ሀዋቲ ቀበሌ ላይ በደንብ ተባብረውልን አገሩ ላይ ወጣ ገባ ብሎ ያልመጣ ሰው ነው እንጂ ሳይታረስለት የገባ ሰው በሙሉ ታርሶለታል። ለመጀመሪያ ዙር 3 ትራክተሮችን ሙሉ ኦፕሬተርና መካኒክ ጋር አድርገን ይዘን መጠናል። አብዛኛውን የአካባቢውን ቦታ እናርሳለን ብለን ነው የምናስበው። ይህንን የቅድሚያ የእርሻ አገልግሎት እስከ ቀጣይ 2 ወር አሁን እዚህ ላይ አክቲ ላይ እናርሳለን። ቀጥሎ ፊለብ አለ፣ ፊለብ እናርሳለን፣ ሶሪትን እናርሳለን። እንደዚያ እያልን በዚህ አመት 6 ትራክተሮች አሉን። 6ቱም ትራክተሮች አንድም ትርፍ ላይ ትኩረት ሳናደርግ ህብረተሰቡን መልሶ ለማቋቋም የእርሻ አገልግሎት በነፃ ለመስጠት ያው አልመን ስራችንን ሀ ብለን ዛሬ የጀመርንበት ሁኔታ ነው ያለው እና ህብረተሰቡ ተረጋግቶ እንዲቀመጥ ቆርቆሮ ገዝቶ ቤት የሚሰራበት አቅም ስለሌለው ቆርቆሮ አስፈላጊ ስለሆነ ለሀቲ አካባቢው ህብረተሰብ 1141 ዚንጎ ቆርቆሮ ይዘን መጠናል። የውሃ ማጣሪያ 100 ማሽኖችን ይዘንላቸው መጠናል። ያው የተፈጥሮ ጉዳይ ነውና ሴት እህቶቻችን የሚፈልጉት የተለያዩ የጽዳት እቃዎች አሉ። እስከ 5000 የሚቆጠር ሞደስ ይዘንላቸው መጠናል። ሌላው ደግሞ ለጊዜው የሚጠቀሙትን 1000 ሊትር ውሃ ይዘንላቸው መጠናል። አሁን ደግሞ የሙስሊሞች የጾም ወቅት ስለሆነ ሌሊት ጾሙን በሚያፈጥሩበት ሰዓት ቡና ያስፈልጋቸዋል፣ ስኳር ያስፈልጋቸዋልና ይሄ ጾም እንዲወጡ ውሃ፣ ስኳር፣ ቡና ይዘንላቸው የመጣንበት ሁኔታ ነው ያለ። ይሄ ድጋፍ በዚህ ማቆም አይደለም፣ እንቀጥላለን እስከ መጨረሻ ድረስ። የህዝብ ሀብት የሆነውን ለህዝብ አገልግሎት የዋለው አድማስ ዩኒየን ከፍተኛ ምስጋና አለን።
የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን፣ የውሃና ኢነርጂ ቢሮ እንዲሁም መንግስታዊና መንግስታዊ ያልሆኑ ተቋማት ለእነዚህ ወገኖቻችን የተለያዩ ድጋፎችን በማድረግ አጋርነታቸውን አስመስክረዋል። ተፈናቅለው ቆይተው አሁን ደግሞ ወደሚወዱት ቀያቸው የተመለሱ ዜጎችንም በዘላቂነት ለማቋቋም የመኖሪያ ቤት እድሳትና ግንባታ ተከናውኗል። ቁሳቁሶች ለተወሰነ ሰው ደርሷል። አልባሳትም እንደዚሁ ለተወሰነ ሰው ደርሷል። ሌላው እርዳታ ለሁላችንም ነው። ያው 3 ዚንጎ ነው ለእያንዳንዱ ማህበረሰብ 3 ዚንጎ በሁለተኛ ዙር 2 ዚንጎ አዳርሶ ግማሹ እንትን ብሏል። ሌላው ለልማት ስንዞር 5 ኩንታል 3 ኩንታል ዳብ 2 ኩንታል ዩሪያ በፐርሰንት 3800 ምናምን ብር ከፍለን እሱን ለእያንዳንዱ አርሶ አደር ማረስ ለሚችለው አምርቶ መክፈል ለሚችል ሰው በሙሉ ባደረጃጀት ምንም ሰቀቀን በሌለበት በማይሸማቀቅ መልኩ ሰጥቶናል። ለእያንዳንዱ ሰው ማለት ነው። ሰፊ ሀብት ነው ያደረስነው። ለብዙ ወንድሞቻችን ደርሰንላቸዋል ማለት እችላለሁ። መድኃኒት ቤቶች፣ ፋርማሲዎች፣ ሆስፒታሎች ያልሰጡን የለም። ምክንያቱም ወረርሽኝ ወባ ክረምት ነክም ስለነበረ ወባ የተለያየ ችግርም ገጥሞን ስለነበር ኬንዳ ላይ ስለነበሩ ትልልቅ ሱቆች ኬንዳ ይሰጡናል እና ያልሰበሰብነው ለዛ ችግር ለደረሰበት ይበጃል ብለን ላሰብነው ህዝብ የሚመስለውን ነገር በቂ ባይሆንም አቀርበን ህይወቱን ማትረፍ ችለናል። አሁን ላይ እንግዲህ የደረሱበት ደረጃ እየደረሱ እየተቋቋሙ ነው ያሉ። አንደኛ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ችግሩ ከተከሰተበት ማግስት ጀምሮ ባለ አቅሙ አልባሳት፣ ቆርቆሮ፣ የምግብ ድጋፍ ሲደግፍ ቆይቷል። ከዛ ባሻገር ደግሞ ሙሉ ማህበረሰቡ ሰዎች ተጠልለው በሚኖሩበት አካባቢ በማዋጣት መንግስት ሰራተኛውም ማህበረሰቡም ብሩ በማዋጣት ሲደግፍ ነው የቆየው። ይሄን በማድረግም እንግዲህ ከማህበረሰቡ የተሰበሰበው የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽንም በጉዳቱ ልክም ባይሆን የቤት መስሪያ ቆርቆሮ፣ አልባሳት፣ ምግብ ለሁለቱ ወረዳ ድጋፍ ሲያደርግልን ቆይቷል። ይሄን ድጋፍ መሰረት በማድረግም በተሰራው የበርካታ የእርቅ ፕሮግራም በሁሉም አካባቢ አንበላ ማዕከል ላይም ጉሃ ማዕከል ላይም በርካታ የእርቅ ማዕከላት በመምረጥ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የብሔረሰብ አስተዳደሩ አመራሮች በተገኙበት የእርቅ ስነ ስርዓት ተካሂዶ ሰዎቹን ወደ ቀያቸው የማስገባት ስራ ተጀምሯል። ተፈናቅለው ቆይተው ወደ ቀያቸው የተመለሱ ወገኖች በተደረገው ሁለንተናዊ ድጋፍ ለ1 ዓመት ያህል ጾም ያደረ ነገር ግን የሰጡትን ሁሉ አብቃይ መሬታቸው በሰብል እንዲሸፈን ተደርጎ ማሳቸው አሁን ላይ በመልካም ቁመና ላይ ይገኛል። ያለፈው ሰው አለፈው ቢልም አሁን ወደ ልማት በተገቢው መንገድ ገብተናል። አንደኛ በቃ የሚገባ በቆሎ ቢያንስ ራሱ ያው ህዝቡ አቅሙ የሚፈቅደውን ወደ 1 ሄክታርም ከጌታር ግማሽም ዘርተናል። የተፈናቀለው ማህበረሰብ ቶሎ በማስመለስ ወደ ነበረበት መደበኛ ህይወቱ እንዲመለስ የብሔረሰብ አስተዳደር ከፍተኛ አመራሮች ለዚህ ስራ ይመጥናሉ የሚባሉትን ከዋና ከመንግስት መደበኛ ስራ ነቅለው አውጥተው በኮሚቴ አደራጅተው በእቅድ መልሰው በድጋፍና ክትትል አጠናቅረው ማህበረሰባችን ዛሬ ተመልሶ እነሆ ወደ ቀየው ገብቶ ማምረት፣ ራሱን መመልከት፣ እርስ በርሱ መዋደድና መደበኛውን ኑሮ መጀመረበትን ሁኔታ መመልከት ችለናል። እንኳን ደስ አላችሁ በድጋሚ። እነዚህ ያስገባናቸው ተፈናቃዮች አሁን ባለው ነባራዊ ሁኔታ ሰዎቹ ጸንተው እንዲኖሩ ለማድረግ ሌላኛው የተደረገው ድጋፍ የግብአት ብድር በመፍቀድ ሰዎቹ ማሳቸውን እንዲያርሱ ተደርጓል። የማረሻ ከብቶቻቸው የተዘረፉባቸው የተነዱባቸው ስለነበሩ ትራክተር በማመቻቸት ከነዳጅ ማደያዎች ነዳጅ በማሰባሰብ እርሻቸው እንዲታረስላቸው ተደርጓል። የሃይማኖት አባቶች ክስተቱን በአጽንኦት አውግዘውታል። በቀጣይ ተከባብረው ተቻችለውና ተዋደው እንዲኖሩም ሁለቱንም ወገኖች መክረዋል። ወደ ቀያቸው የተመለሱ ወገኖችም ወደ ቀደመው አንድነታቸውና አብሮነታቸው እንደተመለሱ በተደረገው እርቀ ሰላም አረጋግጠዋል። ከመ ትትፋቀሩ በበይናቲክሙ፣ እናንተ ፍጥረቶቼ እርስ በርሳችሁ እንድትፋቀሩ እርስ በርሳችሁ እንድትዋደዱ ነው መልእክቴ ይላል ፈጣሪ። ካልተገፋፋን ሀገራችን በጣም ሰፊ ናት። ሀገር የሚያጠባው ጠብ ነው።
እኛ እስካሁን ድረስ እንኖር ቋንቋ ብቻ ነው የሚለየን። ሰርግ የአገዎቹ ሰርግ በዚህ ዳስ ማህር ከፍለን ጥለን ለነሱ በሬ ሰተን ለኛ ደግሞ በዚህ በጎን የምናርድበት ወቅት ነበር የነበረ። ስንወልድ ወይም እነሱ የነሱ ሴቶች ሲወልዱ የኛ ሴቶች ሲወልዱ የሚበላውን የሚጠጣውን ለስላሳው እንደምንጠጣው ሁላ ይዘን ሄደን መጫቶቹን አይተን ታሞ ከሆነ አግዘን ነው። እኛ እዛ ሀገር ስንገባ አገው ጎመን ይዞ ነው ማሳይቱ ይችን ላንተ እሸት አርጋት እናንተ አዲስ ስትመጡ መዝሪያ የላችሁም ይችን እሸት ዝሩ እያለ ተማሳው ቆርጦ እየሰጠን ነው እሸት በልተን እንኖር። የሚገርምህ እኛ የትኛው ቤታችን እንደሆነ አናውቀውም። ልጆች ሲያድጉ አንድ ቄስ ጫን የሚባል ልጅ አለ። ዝንጀሮ ስንጠብቅ አንድ ምን ለብሰው አተን ከርከሮና ዝንጀሮ እየጠበቅ አንድ ፎጣ አለ 2-3 ዓመት ለብሰዋለሁ እሱ ጋር አብረን ጋር እኔ የለኝም እሱ አለው ቄስ ጫን ነው የሚባል ዛሬ አምባላ ቀበሌ ነበር ነዋሪነቱ። ይህን ያህል ነው ፍቅራችን። አንድ ፎጣ ለ3 እየለበስን ከርከሮና ዝንጀሮ ስንጠብቅ አድገናል። ይህን የነበረውን ዛሬ የንትን የፖለቲካ ወይም የመዘረፊያ መንገድ አብጅተው አንዳንዶች እውነት ይህንን ግን አልተሳካላቸውም። አብዛኛው ሰው ያው እንዲና እንዲህ ቢያደርጉትም ያችን ለመዘርፊያ መንገድ ያመጧት ነገር እንጂ የጧት ቁርሻ ያለው ወይም የጧት ተጋብቷል እኮ አሁን አማራና አገው ተጋብቶ ነው ያለው ተዋልዶ ታንዱ ልጁ ወደ አማራ ሆኗል፣ ታንዱ ወደ አገው ሆኗል። ይህን ያለውን ይችን ለመላየት ለሌላ መንገድ ለፖለቲካ ማስፋፊያ ሽብር ለመስጠት ለዛ ያደረጓት ጥረት እንጂ አሁን ዛሬ አገውና አማራ የሚለው ያንድ ሳንቲም ሁለት ገጽታ ናቸው። የሚለያዩበት እንግዲህ አይኖርም የሚል ግምት ነው። አዎ እዚህ ቀበሌ ማህበረሰቡ ከችግሩ በፊት የኖረበት ኑሮ በጣም የተሻሻለ ወንድምነቱ መገለጽ የማይችል ልጅ አባትነቱ መገለጽ የማይችል በሃይማኖት እንለያያለን እንጂ አንድነቱ በጣም በቃ አንድነት ነበረን። አሁን ላይ እንግዲህ የተፈጠረው ተፈጥሯል። ከእንግዲህ ላይ እንደነበርንበት እንድንኖር ልጅ አባት ሆነን እንድንኖር ወንድማማቾች ሆነን እንድንኖር ምን ሆነው እንዴት ስንሆን ነው የሚለውን አስተምሮት እንደ ሃይማኖት እኛ የምንሰጠው ሰው ላይ ካንተ ላይ ሲሆን የማትወደውን ነገር ሰው ላይ አታድርግ ይላል ፈጣሪ። በቃ ያልሆነ ነገር አታድርግ ይላል መጽሐፍ። የመጽሐፍን ቃል ተቀበሉና ከእንግዲህም ያለፈውን አሳልፈን ለወደፊቱ ኑሮ እንድንኖር እንግዲህ እግዚአብሔሩ ፈቃድ እንዲሆን እግዚአብሔርን እየጸለይን እየለመነ ወደ አንድነታችን እንመለስ፣ ወደ ኑሮአችን ወደ ቀያችን ተመልሰን እንኖር የሚል ሽምግልና ከዞን ብሔረሰብ አስተዳዳሪም ከወረዳውም ከቀበሌውም ተጣምረን አንድነት ላይ እንድንመልስ ለዚህ ሁሉ እንድንደርስ ደርሰናል። በብሔረሰብ አስተዳደራችን ከጥቅምት 2016 ጀምሮ በአየው ጓጉሳና በዚገም ወረዳ በግጭት ምክንያት 79153 ዜጎች ተፈናቅለው ቀያቸውን ለቀው በተለያዩ አካባቢዎች ተጠልለው ቆይተዋል። እነዚህን ዜጎች በብሔረሰብ አስተዳደሩ ተነሳሽነት ኮሚቴ በማቋቋም ማህበረሰቡን በማሳተፍ እስካሁን ድረስ ወደ 68145 ዜጎችን ወደ ቀያቸው እንዲመለሱ የማድረግ ስራ ተሰርቷል። በዚህ ግጭት ወቅት መፈናቀል ብቻ ሳይሆን ወደ 5028 ቤቶች ሙሉ ለሙሉ የወደሙና በከፊል የወደሙ ቤቶች ነበሩን። እነዚህን ቤቶችም ተፈናቃዮች ወደ ቀያቸው ሲመለሱ የመጠገን በአዲስ የመስራት ስራ ተሰርቷል። በዚህም ህብረተሰቡንና መላ የብሔረሰብ አስተዳደሩን ማህበረሰብ በማሳተፍ ወደ 2865 ቤቶችን በአዲስ የመስራትና የመጠገን ስራ ተሰርቷል። ይህ ስራ ሲሰራ እንደ ብሔረሰብ አስተዳደር ወደ 19 ሚሊዮን ብር ከተለያዩ አካላት የማሰባሰብ ስራ ተሰርቷል። ይሄን 19 ሚሊዮን ብር የማሰባሰብ ስራ ስንሰራ በአይነትም በጥሬ ገንዘብም ነው። ይህን ስናደርግ የተለያዩ የሚመለከታቸው አካላት ድጋፍ አድርገውልናል። በዚህ አጋጣሚ እነዚህን ከቀያቸው ተፈናቅለው የነበሩ ዜጎችን ለመልሶ ለማቋቋምና በአካባቢያቸው ላይ ጸንተው እንዲኖሩ ለማድረግ የብሔረሰቡ አስተዳዳሪ ባቋቋሙት የሚመራው የተፈናቃይ አስመላሽ ኮሚቴ፣ የብሔረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና ተቋም፣ መላ የብሔረሰብ አስተዳደሩ የዞንና የወረዳ አመራር፣ የብሔረሰብ አስተዳደሩ ያሉ መላ
የዞንም የወረዳም የከተማ አስተዳደርም መንግስት ሰራተኞች፣ እንጅባራ ዩኒቨርሲቲ፣ አድማስ ዩኒየን፣ የነዳጅ ማደያ ባለቤቶች፣ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን፣ የክልሉ ውሃና ኤነርጂ ቢሮ፣ መላው የብሔረሰብ አስተዳደራችን ህዝብ አስተዋጽኦ ስላደረገ በዚህ አጋጣሚ እነዚህ ዜጎች ወደ ቀያቸው ተመልሰው ጸንተው እንዲኖሩ በርካታ አስተዋጽኦ ያደረጉ ስለሆነ በብሔረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ስም ከፍ ያለ ምስጋና አለን። ትልቅ ሀብት ቢኖር እዚች ምድር ላይ ሰላም ነው። ሰላም ካለ ሀብት አለ። ሰላም ካለ የተወለደው ያድጋል። ያፈራናውን በሙሉ በስነ ስርዓት እንጠቀማለን። ጤናን እንጠብቃለን። አካባቢውን በሙሉ ደስተኛ ማድረግ ይቻላል። ስለሆነም የሰላም ዋጋዋ ከፍ ያለ ስለሆነ ለአንድ ዓመት ያክል ብሔረሰብ አስተዳደሩም ሁለቱም ወረዳዎች፣ ቀበሌዎች ከምንም በላይ ደግሞ የሀገር ሽማግሌዎች ሌት ተቀን ሰለቸን ደከመን ሳትሉ አካባቢያችንን ሰላም ማስፈን አለብን ብላችሁ የሰራችሁ ስራ አስቀድሜ ማድነቅ ስለምፈልግ ለሀገር ሽማግሌዎችና ለወረዳ ሁለቱ ወረዳዎች አንድ ሞራል ብትሰጡልን እንፈልጋለን። ወጣቶች፣ አባቶች ከተረጋጋን ሰላም ፈላጊ ከሆነ ይቺ ምድር ለሰው ልጅ ትበቃለች። አንዱ ችግር የሆነው ምንድነው? ሰላም ፈላጊው ያለውን ያክል አደፍራሽ ሲመጣ ያን ኃይል ነጥሎ ለማስተካከል ጥረት በሚደረግበት ሰዓት እኩል አንራመድም። ስለሆነም አሁን የሚያስፈልገን እዚህ ያለን አካላት ሰላምን ለማስፈን የሰላም ባለቤት መሆን ከኛ ይጠበቃል ማለት ነው። የሰላም ባለቤት መሆን ያለብን እኛው ነን። የሰላም ባለቤት ለምን ይጠቅማል የሚለውን ነገር ለእናንተ መናገር አሁን ለቀባሪ ማርዳት ነው። ፈጣሪ የሰጠን ስጦታ እንግዲህ ተመልከቱ። ዙሪያውን እንግዲህ መሬቱን መጠቀም በምንችልበት ሰዓት በአግባቡ ከተጠቀምነ ሰላምን እያረጋገጥን ልማት ላይ ከመጣን ለሁሉም መብቃት የሚችል ሀብት አለን፣ የሰው አቅምም አለን። ለዚህ ነው ከእናንተ ጋር እንመካከር ምንለው። ከምንም በላይ ደግሞ ሰላምን ለማጽናት ለማረጋገጥ አብሮነት ወሳኝ እንደሆነ ሁላችንም ልንገነዘብ ይገባል። ታውቁታላችሁ ብዬ አስባለሁ። እንደ ብሔረሰብ አስተዳደራችን እኛ ምን ሰራው ብሔረሰብ አስተዳደሩ የብሔር ብሔረሰቦች መኖሪያ ናት። ብዝሃ ሃይማኖት ያላት ናት። የሰው ልጅ በተፈጥሮ እኩል ስለሆነ የሰው ልጅ በምድር ላይ ክቡር ስለሆነ ለዚህ ክቡር ለሆነው ለሰው ልጅ ክብር ምንሰጠው ሰላምን በማጽናት ነው። አብሮነትን በማቀንቀን ነው። የዚህ ገምና የጓንጓ ነዋሪዎች ሆይ ለረጅም ጊዜ አብረው እንደቆያችሁት ሁሉ ለረጅም ጊዜ ሰላምን ለማጽናት ከእጃችሁ ሰላም እንዳይወጣ ከማድረግ አኳያ ሰፊ ስራ እንድትሰሩ አደራ ጭምር እናስተላልፋለን። በየደረጃው ያለው የማህበረሰብ ክፍል፣ የሃይማኖት አባት፣ የሀገር ሽማግሌ፣ ወጣቱ፣ ሴቱ በየአደረጃጀቱ የጎደለን ምን ነበር? ግፋ በለው ስንል ቆይተን ግፋ በለው ያልነው ጥፋት ወዴት ነው ገፍቶ የመጣው ብሎ ራስን መመልከት፣ የራስን ኑሮ ማየት፣ የራስን ጉስቁልና መመልከት። ስለዚህም ሰላምን ከራሳችን ጀምሮ ማስማማት፣ ሰላምን ከራሳችን ጀምሮ ማዋሃድ። ለራስ ሰላም የሰጠ ለቤተሰብ ሰላም ይሰጣል። ሰላም የሆነ ቤተሰብ ለማህበረሰብ ሰላም ይሰጣል። በዚህ ሂደት ውስጥ ያለፈውን ቃኝቶ የሚመጣውን ጊዜ ማሳመር ብልህነት ነው። በዚህ አካሄድ እንድትሄዱ እንግዲህ እኛም እርሻችንን አውርደናል አሁንም አውርደናል። በብሔረሰብ አስተዳደሩ ተፈጥሮ የነበረው ይህ ጥቁር ታሪክ እንዳይደገም
ያለፈው ክስተት ለሌላውም ትምህርት ሆኖ አልፏል። አሁንም ሁሉንም ተፈናቃዮች ወደ ቀያቸው የመመለስና መልሶ የማቋቋም ሥራ የዚሁ የብሔረሰብ አስተዳደሩ ጊዜ የማይሰጠው ሥራ ነው። ይህንን ደግሞ ሁሉም ሰላም ወዳድ ሕዝብ በተግባር እንደሚያረጋግጠው ተስፋችን ከፍ ያለ ነው። አብሮነት ይለምልም፣ ግጭት ይቁም፣ ሰላም ለሁሉም። ጤና ይስጥልን። ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ